ጤና ይስጥልኝ እንዴት ናችሁ? ሰላም ናችሁ ወይ? መልካም እባላለሁ from Stars English። እንግዲህ ዛሬ በዚህ ቪዲዮ have to እና should have መካከል ያለው ልዩነት በደንብ አድርጌ ያሳያችኋለሁኝ። ብዙ ጊዜ እነዚህ ሁለት ኤክስፕሬሽኖች የእንግሊዝኛ ሰዋሰዎች ኮንፊውዥን ስለሚፈጥሩ ሰዎች መካከል ሚስ አንደርስታንዲንግ ስላለ እሱም በደንብ የሚያጠራ ቪዲዮ ነው። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እጠይቃለሁኝ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ያድርጉ፣ የደውል ምልክቷንም ይጫኑ በእንደዚህ አይነት ቪዲዮ ሁሌ እንዲደርሳችሁ ማለት ነው። እንግዲህ እንዳልኳችሁ have to የሚለው ምክረ ሀሳብ ለመስጠት ወይ ደግሞ ፊውቸር ኢንቴንሽን ማድረግ ያለብንን ነገር ወይ የሆነ ሰው ማድረግ ያለበትን ነገር ለማሳየት የሚጠቅም ሲሆን should have እና verb 3 ስንጠቀም ደግሞ ቁጭትንና ጸጸትን ለመግለጽ እንጠቀምበታለን ማለት ነው። ለምሳሌ I have to go home ካልኩ ወደ ቤት መሄድ አለብኝ ነው። I should have gone home ካልኩ ግን ወደ ቤት መሄድ ነበረብኝ ነው። ሰውየው አልሄደም ግን በኃላፊ ጊዜ ላይ መሄድ ነበረበት ማለት ነው። ቁጭት ነው። ኦኬ I have to save money ያለ ሰው I have to save up I have to save money ያለ ሰው ገንዘብ መቆጠብ አለብኝ ነው። ይሄው ለራሱ ነግሮ ወደፊት የሚያደርገው ነገር ነው። I should have saved money ያለ ሰው ግን ከዚህ በፊት መቆጠብ ኖሮበት ሳይቆጥብ ቀርቶ አሁን ልቆጥ ማለት ጸጸቱን እየገለጸ ያለ ሰው ነው ማለት ነው። ኦኬ ኤክሰለንት። እንግዲህ በዛሬው ቪዲዮዬ ሁለቱንም ሐሳብ በደንብ አብራራላችኋለሁ። መጀመሪያ have to የሚለው በመልክ እንጠቀማለን የሚለውን አሳያችሁና በኋላ ላይ ደግሞ should have የሚለውን ቀጥሎ በመልኩ እንደምንጠቀም አሳያችኋለሁ ማለት ነው። እንግዲህ እስከ ፍጻሜ ከኔ ጋር ሁኑ። ሁለቱ መካከል ያለው ልዩነት ምንድነው? let me take an example. I have to save money ካልኩ ገንዘብ መቆጠብ አለብኝ ነው። ይሄ ለራሴ የምነግረው ወደፊት ላይ ማድረግ እንዳለብኝ ለራሴ የማስቀምጠው ሐሳብ ሲሆን እዚህ ጋር መጥቼ ግን I should have saved money ብል ከዚህ በፊት ገንዘብ መቆጠብ ነበረብኝ ነው። ስለዚህ ያለፈን ነገር እንደ ጸጸት እያነሳሁት ነው ያለሁት። ስለዚህ I have to save money እና I should have saved money የተለያዩ ሐሳቦች ናቸው ማለት ነው። እንግዲህ ዛሬ ትኩረት ማድረገው መጀመሪያ እንዳልኳችሁ I have she has he has we you they have ብለን በመልኩ ምክረ ሐሳቦችን ልንሰጥ እንችላለን የሚለው ነው። Good. Like we say, I have, for example, I have to save money. ገንዘብ መቆጠብ አለብኝ። she ከሆነ ግን he, it ከሆነ ነጠላ ከሆነ then we say she has to save money ነው የምንለው። Okay? She has to እሷ ገንዘብ መቆጠብ አለባት ማለት ነው። She has to save money. He has to save money. You understand? So save money የሚለውን እናንተ በሌላ anything that you'd love to do መተካት ትችላላችሁ። Like she has to start doing sport. She has to start learning English ሊሆን ይችላል። Okay? She has to go ሊሆን ይችላል። She has to go. She has to go, right? We have to go መሄድ አለብን ለማለት። Okay? ለምሳሌ ታይም ቴክ አድርገን ከሰዎች ጋር እያወራን then የሆነ ሰዓት ሲደርስብን guys we have to go መሄድ አለብን ነው። ኦኬ መሄድ አለብን ነው። ይሄ ምክር ሳይሆን ላይክ ማድረግ ያለብንን ነገር ወደፊት ላይ ኢንቴንሽናችንን ሐሳባችንን ግልጽ እያደረግንላቸው ነው ማለት ነው። ኦኬ ፖዚቲቭ ሉክ እዚህ ጋር ስትራክቸሩንም ትርጉሙንም አብራችሁ እንድታዩ ስለምፈልግ እዚህ ጋር ልብ ብላችሁ እንድታዩ ፈልጋለሁ። I have to go have she he ኢትን ጨምሮ እነኚህ ሶስቱ ደግሞ ሲሆኑ has ነው የምንለው። she have አንልም፣ he have አንልም። we say she has to go እሷ መሄድ አለባት፣ እሱ መሄድ አለበት ነው። okay and the other one is if subject is plural like they we you ደግሞ ከሆነ then we say have again just like I. okay I ነጠላም ቢሆን የነዚህን የፕሉራሎቹን ህግ ስለሚከተል then they have to go, we have to go, you have to go. okay መሄድ አለብህ ማለት ነው። እኛ መሄድ አለብን። ኦኬ እንግሊዝኛ መማር አለብን በለው። we have to learn English. We have to learn English.
እሺ እሷ እንግሊዝኛ መማር አለባት በሉ እስቲ። she has to learn English. Wonderful. She has to learn English. እሱ እንግሊዝኛ መማር አለበት። he has to learn English. awesome. ስለዚህ በዚህ መልክ ኦብሊጌሽን ላላ ያለ የሆነ ግዴታ የሚያሳይ ነገር ጠበቅ ያላለ ግን ላላ ያለ ግዴታ የሚያሳይ አይነት ንግግር ማድረግ እንችላለን ማለት ነው። ለምክር ሀሳብም እንጠቀምበታለን። ለምሳሌ እንግሊዝኛ አልገባ ላለው ሰው ወይ ደግሞ እንግሊዝኛ ይከብደኛል ብሎ ላሰበ ሰው ምን ላድርግ ቲቸር ብሎ ቢጠይቀኝ you have to ብዬ ልጀምር እችላለሁ። like you have to catch the meaning of new words every day. በየቀኑ አዳዲስ ቃላትን ትርጉም መያዝ አለብህ ማለት ነው። you have to okay you have to catch the meaning of new words. ጋሚያ nice. ለምሳሌ I want to improve my pronunciation ቢለኝ አንድ ሰው pronunciation-ን ማሻሻል ፈልጋለሁ እና what should I do ቢለኝ ምን ማድረግ አለብኝ ቢለኝ you have to listen to native speakers speeches interviews ልል እችላለሁ። you have to okay ማድረግ አለብህ ነው። you have to listen to native speakers speeches በእንግሊዝኛ አፍ የፈቱ ሰዎችን ንግግር መስማት ማድመጥ አለብህ እያልኩት ነው። ዩሲ ሰው ምን እያደረኩ ነው? ምክር እየሰጠው ነው ማለት ነው። ኢንቴንሽናችንን እንዲህ ማድረግ አለብኝ ብለን ላይክ እቅድ የሚመስል ነገራችንን ማሳየት እንችላለን። እንደገና ደግሞ ምክርን መስጠት እንችላለን ማለት ነው። so what's important here on the structure is እዚህ ጋር I you we they እነዚህ ሁሉ have ሲሆን ሲጠቀሙ እዚህ ጋር ግን he she it ሲሆን hasን ይጠቀማል። ቀጥሎ ያለውም ደግሞ is very important. I have ብለን to እንዳይረሳ። okay I have to go ነው የምንለው። she has to go ነው የምንለው። you understand? excellent. እስቲ አሁን መሄድ የለብኝም ለማለት እንዴት ነው ብለው እሷ መሄድ የለባትም ማለት ስፈልግ ምንድን ነው ብለው ኔጌቲቭ አድርጉ እስቲ እናንተ። እዚህ ጋር ለምሳሌ she he ዳሽ ይላል አይደለ? መሄድ የለብሽም፣ መሄድ የለብህም፣ መሄድ የለባትም። ኦኬ እኔም መሄድ የለብኝም እንዴት ነው የምንለው? ኤክሰለንት። ጥሩ እንደሞከራችሁ ተስፋ አደርጋለሁኝ። እንግዲህ መሄድ የለባትም ማለት ስንፈልግ she has not to go አይደለም፣ she has not to go he has not to go አይባልም እንደዛ። ኦኬ ሌላ ጊዜ ላይ ስለ ቴንስ ኦር ግራመር ቋንቋ ስትራክቸር ጥሩ የሆነ ቪዲዮ ሲሪየስ የሆነ ቪዲዮ ሰራላችኋለሁ። ዛሬ በደንብ ገልጻለሁኝ። እዚህ ጋር እንግዲህ እያሳየን ያለ ነው ምንድን ነው ማድረግ ያለበትን ነገር ሰውየው ወይ ደግሞ ማድረግ ያለበትን ነገር ስለሆነ she doesn't have to go ነው የምንለው እንጂ she has not to go አንልም ማለት ነው። she doesn't have to go. ኦኬ I መሄድ የለብኝም ለማለት I haven't to go ሳይሆን I don't have to go ነው የሚሆነው ማለት ነው። ኦኬ እስቲ በሉ ከኔ ጋር I don't have to go. she doesn't have to go. yeah he doesn't have to go. it doesn't have to go ነው የምንለው። you got me? excellent. እንዲሁ ቅድም እንዳሳዩአችሁ we you they I እነዚህ አይን ጨምሮ ፕሉራል የሆኑ ባለቤቶች ሲመጡ ደግሞ don't እንጠቀማለን። don't have to go. we don't have to go. we don't have to save money. okay ገንዘብ መቆጠብ የለብንም። it depends. she he it ሲሆን ደግሞ doesn't እንላለን ማለት ነው አይደለ? አሁን doesn't ስንል doesn't have ነው የምንለው እንጂ doesn't has አንልም። ምክንያቱም ሲንጉላር መሆኑን does ዱ ላይ es ስለጨመርን ከዛ በኋላ ሲንጉላር መሆኑን የሚያሳይ has አንፈልግም ማለት ነው። so she doesn't have to go. he doesn't have to go ነው የምንለው። I don't have to go. we don't have to go. excellent. በደንብ እንደተረዳችሁ ተስፋ አደርጋለሁ። እሺ ጥያቄ ለመጠየቅ ስንፈልግስ ለምሳሌ መሄድ አለብህ፣ አንቺ መሄድ አለብሽ ግዴታ፣ እኔ መሄድ አለብኝ ለማለት ስንፈልግ በምን መልኩ ነው የምንጠይቀው? ሌትስ ሲ እስቲ ሞክሩ። መጀመሪያ ላይክ ይሄን ቪዲዮ አቁሙና እዚህ ጋር ያሉ እንትኖች አሉ ፕሮምፕትስ ጥያቄ እናንተ ጥያቄ አድርጉና ሌትስ ሲ እንዴት ወደ ጥያቄ እንደምትቀይሩ ደግሞ እኛ ፖዚቲቭን ኔጌቲቭን አሳየዋችሁ። አሁን ደግሞ እናንተ ጥያቄውን ጠይቁ እስቲ። እኔ መሄድ አለብኝ
ላይክ በአማርኛ የተጻፈውን እናንተ ወደ እንግሊዝኛ ቀይራችሁ ጥያቄ ፍጠሩ። እኔ መሄድ አለብኝ ብለን መጠየቅ ስንፈልግ do I have to go ነው የምንለው። do I have to go do I have to go excellent። እንግዲህ ቱ አንልም ቱ ነው የምንለው። ኦኬ የምላሳችን ጫፍ ከጥርሳችን በላይ ያለውን ድዳችንን ፓርት ነክቶ የሚፈጠር ድምፅ ስለሆነ do I have to go መሄድ አለብኝ እሷ መሄድ አለባት ስንልስ does she have to go ነው የምንለው። ኦኬ does he have to go ቅድም ኔጌቲቭ ላይ እንዳሳየዋችሁ does already እዚህ ጋር ስላለ has አንልም። ኖርማሊ she has to go አይደለም እንለው ፖዚቲቭ ሲሆን ሰው በዛ መልክ ኔጌቲቭ ላይ እና ኩዌስችኑ ላይ አንጠቀምም ማለት ነው። ቢካዝ ዳዝን ስለተጠቀምን has አንጠቀምም ማለት ነው። have ነው የምንጠቀመው እዚህ ጋር ያ so does she have to go does he have to go you see do we have to go do you have to go okay መሄድ አለብህ do they have to go እነሱ መሄድ አለባቸው ይሆናል ማለት ነው። excellent very good እሺ አሁን ደግሞ አዎ መሄድ አለብኝ ለማለት ለምሳሌ አንተ መሄድ አለብህ ተባለ አዎ መሄድ አለብኝ ለማለት yes yes I have to go do you have to go yes I have to go ወይ ደግሞ yes I do yes I do በሁለቱም መንገድ መመለስ እንችላለን። yes I have to go ወይ ደግሞ yes I do ይጋሚ ናይስ does she have to go እሷ መሄድ አለባት ተብለን ብንጠይቅ ለምሳሌ እህትህ ትምህርት ቤት መሄድ አለባት ዛሬ አዎ መሄድ አለባት ማለት ከፈለገን yes she does ወይ ደግሞ yes she has to go አዎ መሄድ አለባት ብለን መመለስ እንችላለን ማለት ነው። ኦኬ እንግዲህ እዚህ ጋር በደንብ እንድታጤኑ የምፈልገው she has to ምትሏ እዚህ ጋር መጥፋት የለባትም። እንደገና ደግሞ go የሚለው ገን መሆን የለበትም። ኦኬ ላይክ she should have ገን ቅድም መጀመሪያ ላይ እንዳሳያችሁ ከዚህኛው ጋር ስለሚለያይ ማለት ነው። very good excellent እንደገና ደግሞ do I have to go እኔ መሄድ አለብኝ yes I do yes I have to go ብለን መመለስ እንችላለን። do we have to go እኛ መሄድ አለብን yes we do yes we have to go ሁለቱም ሊሆን ይችላል ማለት ነው። do they have to go እነሱ መሄድ አለባቸው yes they have to go ወይ ደግሞ yes they do ብለን በሁለቱም መንገድ መመለስ እንችላለን። ኤክሰለንት እንግዲህ ይሄ ምንም በተመለከተ ነው have to ብለን ወይ ምክር ወይ ደግሞ ወደፊት ማድረግ ያለብንን ነገር ለመግለጽ ኦኬ ኢንቴንሽናችንን ለማሳየት ማለት ነው የምንጠቀምበት አገላለጽ ሲሆን አሁን ደግሞ ወደ ፓርት 2 እንምጣ። A brighter future we have found. The second part is should have ብለን የምንጠቀሙ should have plus verb 3 ኦኬ እሱም በደንብ ደግሞ ላሳያችሁ። ኤክሰለንት ቅድም መጀመሪያ ላይ ያሳያችሁ ምሳሌ ልጠቅም መሄድ ነበረብኝ ወይ ደግሞ ሴቭ ማድረግ ገንዘብ መቆጠብ ነበረብኝ ለማለት ምንድነው የምንለው I should have saved money ኦኬ መቆጠብ ነበረብኝ ነው። ለምሳሌ የሆነ ብዙ ገንዘብ አግኝቶ ደና አጥፍቶ ከዛ ቁጭቱን ለመግለጽ የፈለገ ሰው ምን ሊል ይችላል I should have saved money you know in those years okay I was gaining a lot of money ብዙ ገንዘብ እያገኘው ነበር መቆጠብ ነበረብኝ you know I should have saved money ገንዘብ መቆጠብ ነበረብኝ okay I should have saved my money መሄድ ነበረብኝ ስንል I should have go አንልም አሁን I should have gone መሄድ ነበረብኝ እያለ ነው ማለት ነው። ኤክሰለንት ሺም ቢሆን ሂም ቢሆን ኢትም ቢሆን ኦኬ ፕሉራልም ሲንጉላርም ሲሆን should ስላለ መካከል ላይ have has አትሆንም ማለት ነው። so look I should have gone መሄድ ነበረብኝ she he it should have gone ኦኬ እሱ መሄድ ነበረበት እሷ መሄድ ነበረባት ይጋሚ they we you should have gone እናንተ አንተ እኛ መሄድ ነበረብን you see ስለዚህ አሁን has ምናምን እዚህ ያስፈልግም ማለት ነው። that's a very important takeaway. A brighter future we have found.
አሁን እንዴት ኔጌቲቭ እናደርገው እስቲ እዚህ ጋር አሁን ያሉትን ኔጌቲቭ አድርጓቸው እናንተ ኦኬ ሆፕፉሊ ቪዲዮን አቁማችሁ እንደተለማመዳችሁ ተስፋ አደርጋለሁ እንግዲህ I should have gone መሄድ ነበረብኝ አይ መሄድ አልነበረብኝም ለማለት ምንድነው የምንለው I shouldn't have gone ነው የምንለው እንጂ I should have not gone አንልም ማለት ነው I shouldn't have gone okay we shouldn't have gone መሄድ አልነበረብንም you shouldn't have gone okay እኛ መሄድ አልነበረብንም አንተ መሄድ አልነበረብህም she shouldn't have gone she shouldn't has አንልም okay like what I told you so she shouldn't have gone እሷ መሄድ አልነበረባትም ማለት ነው wonderful you see the difference she has to go she shouldn't have gone መሄድ አለባት መሄድ አልነበረባትም different you see the structure is different and the meaning is also different awesome if we want to make a question how should we do that እስቲ እንደቀድሙ እዚህ ጋር ያሉትን እናንተ በኦርደር እንትን ለማለት ሞክሩ ወደ ጥያቄ ለመቀየር ሞክሩ እኔ በአማርኛ እዚህ ጋር ተጻፈውን እናንተ ደግሞ ወደ እንግሊዝኛ ለመቀየር ሞክሩ እስቲ okay let me give you some time excellent እንደቀየራችሁት ተስፋ አደርጋለሁኝ አሁን ደግሞ አብረን እንይ should I have gone እኔ ምን ነበረብኝ should she ነው የምንለው should she have gone should he have gone you see should she has አንልም should she have gone እሷ መሄድ ነበረባት you see should we have gone እኛ መሄድ ነበረብን should you have gone አንተ መሄድ ነበረብህ ትናንትና ከትናንት ወዲያ ከነሱ ጋር መሄድ ነበረብህ ወይ should you have gone እንላለን ማለት ነው should they have gone እነሱ መሄድ ነበረባቸው excellent እንግዲህ በዚህ መልክ ቁጭታችንን መግለጽ እንችላለን እዚህ ጋር ደግሞ ምክር ሐሳብና ማድረግ ያለብንን ነገር በዚህኛው መልክ መግለጽ እንችላለን ስለዚህ I have to go እና I should have gone you see the difference she has to go she should have gone he has to go he should have gone we have to go we should have gone they have to go they should have gone okay መሄድ ነበረባቸው እንዲህ ማድረግ ነበረባቸው ሲሆን ይሄኛው ሳይድ ደግሞ እንዲህ ማድረግ አለብን እንዲህ ማድረግ አለብን አለበት አለባቸው የሚል ሐሳብ ያሳያል ማለት ነው እንግዲህ እነዚህን ኤክስፕሬሽኖች በእርግጠኝነት ከዚህ በኋላ በንግግር ቋንቋችሁ ውስጥም በጽሁፍም ደግሞ በደንብ እንደምትጠቀሙ ተስፋ አደርጋለሁ እንግዲህ እንግሊዝኛ ቋንቋ ልምምድ ስለሆነ የሚፈልገው በደንብ እንድትለማመዱ ቋንቋችሁ ላይ በደንብ እንድትሰሩ አደራ ለማለት ፈልጋለሁ እንግዲህ ይሄን ቪዲዮ ደግሞ አስተማሪ ነው ይጠቅማል ብላችሁ ካሰባችሁ ካመናችሁበት ሰብስክራይብ እንድታደርጉ ጠይቃለሁኝ ከኛ ጋር ስለቆያችሁ በጣም አመሰግናለሁ have a nice time